ኢየሱስ ጌታ ነው። እግዚአብሔር የተናገረው እውነት ነው በሚል የእግዚአብሔርን ቃል አብረን እንከፋፈላለን። እንዋቀየው ድርበቴ ኡጋዳ መተድረጀ ኡትረቲ ሰገሌ ዋቀዮ ሀራዎችን ይርማና በቃን ጎፍታ ኤፒሰሙ እስቲ በረስን ብረድሩን ሀራት ከእናንተ አገሬ ጅረዳኒሜ መቃ ጎፍታ መቃ ኢየሱስን ከእናንተ ያራዳ ገሜራ ሃሌሉያ ጸሎትን ተሰምቶልሃል በልስቲ ከደል ያለው ሰው ኢየሱስ ጌታ ነው። እግዚአብሔር ዛሬ ጸሎታችንን ሰምቶታል። መላኩም እንዲያለ ዘካርያስ ጸሎትን ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር አምላክ የእግዚአብሔር ልጆች ለኔና ለእናንተ ለዚች ቤተክርስቲያን ለምድራችን እግዚአብሔር ሃሌሉያ ረጅም ጊዜ የወሰደውን ጎደላችን ነው ያለው ነገር ላይ ተመልስ መጥቷል። ሃሌሉያ ዋቀዮ ደቂያ ቁሰጅራ ሰዳትና ሃሌሉያ አኩማ ኤርገማን ዋቀዮ ያዘካርያስ እንሰዳትን ዋቀዮ እሰየሮ ኤራ ስትጉለደ إذا كلفتن بيت إذا كلفتن بيتك واقعية ما في جريرة كأنك أجريرة المدرسة هاتي مناك إلسابت المسيجرتي مكالفاتس يوحنس جت يوم تين مكابوسا مكالية تبديل هاليلويا كرمتشاوتي هنوادا جلس إلي أنتو إلا أكمي أكتئ واقعية سرطة تناجرة ዋቀዮ ሁንዱቲ አንጉፉን ቀምኔ ሐሙዳን ቀምኔ እጆሌ ዋቀዮ ገረፍ ሰበብ ዋቀዮ እንደሞ ገረሞቲ ዋቀዮ ትቲ ሰፋዶ አንደንደው እሰመቸኝ እሰሙዳን ቀምኔ እሲተኔ ዋቀዮ ሃሌሉያ ዘካርያስ አትባ ወንድ ልጅ ትወልድልሃለች ስሙን ዮሐንስ ትላለህ። ልጁ የሚወለደው ገና በእናቱ ማኅፀን ሳለ ሃሌሉያ መንፈስ ቅዱስ ይሞላበታል። እርሱም ብዙዎችን ሃሌሉያ ወደ እግዚአብሔር መንግሥት የሚሰበስብ የተዘጋጁትን የእግዚአብሔር ልብ ሃሌሉያ በውስጣቸው ያለውን ወደ እግዚአብሔር መንግሥት የሚሰበስብ ነቀፌታ የሌለበት የማይሰክር መልካሙ ልጅ በቤት ይወለዳል። አትፍራ ያለ ኢየሱስ ጌታ ነው። ዛሬ የእግዚአብሔር ልጆች መልካም ነገር በቤታችሁ ይወለዳል። አትፍሩ። ኢየሱስ ጌታ ነው። በጤንነት የተቸገራችሁ እግዚአብሔር መልካም ነገር በቤታችሁ ያሳያል። ሃሌሉያ። ልክ እንደዚህ በቃል እንኳን እኔ ልጅ የለኝም ብላችሁ የምታስቡት እግዚአብሔር አምላክ ሃሌሉያ ሲያቆያችሁ እናንተን ለማወራት ሳይሆን ነውር የሌለበትን ለሀገር የቆመው ለቤተ ክርስቲያን የሚበጀው ሃሌሉያ ብዙዎችን የእግዚአብሔር ልጆችን መንግሥት ሃሌሉያ ወንጌልን የሚሰብኩበት እስኪወጣ ነው። ሃሌሉያ። ስለዚህ የምስራች ነግራችኋለሁ። አትፍራ እንዳለ የእግዚአብሔር መልአክ ዛሬ አትፍሩ እላችኋለሁ። ያወርዳተን ሰዳዲና ዋቀየን ወችን እንጅራ ያወርዳነን ሰዳን ዋቀየን ወችን እንጅራ ያፈለዋ ቀዮ ሰዳትና ዋቀየን ወችን እንጅራ ወሮ ኤራ ቦቸሪታ ወሮ ኤራ ትርክነከሳን አርጊተኒ ዋቀየን ትደግተሪታ አረገሩ ዋቀየ ተገለገሳቲን ተምሱን እንጀራ እሺ ዋቀዮ ከእናቶሰን አግሬጅራ አንከ እናቶሰን አግሬጅራ ሙዳን ቀደሪ ሙዳን ቀደሪ ዲመት ጀላቱረ ዋቀዮ የሮዋን ቀቡስ ጀላቱረ ሃሌሉያ። ነቀፌታ ስላለባችሁ አይደለም ነገራችሁ እየዘገየው፣ ነቀፌታ ስላለባችሁ አይደለም በረከታችሁ እየዘገየው። እግዚአብሔር በቀኑና በሰዓታት በክብር ወደ እናንተ መምጣት ስለፈለገ ነው። ክብር ለኢየሱስ ይሁን። በዚህ ቃል ውስጥ የምናየው ይሄ ነው። ለተጉረን እንጅረን የራሰገለን ዋቀየ
لفقوا لجراني أيوين ثاني تيجرا هذا الإنسان أمر رجركون هذا جل أكبر أكن نمط موت هذا كان نمط أكبر موت جروا أيه أمسنا هاليلويا جل أكتب شامل جل كمي بدأت مدة كمي بدأت يعني أيه مدة مودان كمي مدة جنديلا هاليلويا جنده جنده مدة كرايا أيه سرّس هاليلويا የተወለደው ዮሐንስ እኮ ብዙዎችን ንስሐ ግቡ ብሎ ለክርስቶስ ሃሌሉያ መንግስት ሲያዘጋጅ የነበረ ነው። መጥምቁ ዮሐንስ ተራ ልጅ አይደለም የተወለደው፣ ኢየሱስ ጌታ ነው። ክርስቶስ ራሱን ገልጦ በምድር ላይ ወንጌል ከመስበኩ በፊት እሱ በምድረ በዳ ሆኖ የእግዚአብሔር መንግስት ቀርባለች ሃሌሉያ ንስሐ ግቡ ብሎ ሰዎችን በያት ያጠምቅ የነበረ ነው። ይህንን ቃል ወደ ኋላ ላይ በደንብ እናያለን። ኢየሱስ ጌታ ነው። እግዚአብሔር ለቃሉ እየታመነ ነው። ሃሌሉያ። ስለዚህ አንተ ግን የእግዚአብሔር ቃል በጥንቃቄ ስማ። አትገሩ ተገሬ ዋቀዮ በተገኘት አገር ይሄ ዋቀዮ ተገሬታት ስትልበቱ ዋቀዮ አለትንበት ያሲ ዳጋ ነማን አገይና ሃሌሉያ ሂሪያተን አገይና ዋቀዮ አድበት ስመት ሃሌሉያ ክብር ለኢየሱስ ይሁን። እጋ እጁሌዋ ቀዮ ቃሉ በጥንቃቄ ስናስተውል የእግዚአብሔር ቃል ሃሌሉያ እግዚአብሔር ለተናገረው ነገር ታማኝ ነው። ቃሉ እውነት ነው። ኢየሱስ ጌታ ነው። እዚህ ዝቅ ብለን ስናነብ ይሄ እውነት ሃሌሉያ በደንብ እንረዳዋለን። ክብር ለኢየሱስ ይሁን። ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 2 እንዲሁም ማቴዎስ ወንጌል ምዕራፍ 3 ከ11 እስከ 12 ይሄ ቃል እውነትና የታመነ መሆኑን የእግዚአብሔር ቃል እዚህኛው ላይ ያስተምረናል ማለት ነው። ኢየሱስ ጌታ ነው። እግዚአብሔር እዚህኛው ቦታ ላይ በመልአኩ በኩል ለዘካርያስ ቃል ሲገባ ጊዜው ደርሷል ስናያለን። ጊዜው ደርሶ ተፈጽሞ ፍሬ ያፈራበትን ቦታ ደግሞ አብረን እናነባለን። ክብር ለኢየሱስ ይሁን። በዛም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። ክብር ለኢየሱስ ይሁን። በረሰነቲ ዮሐንስ ጩባን ሰበት ሙለቴ ለፈውና ብየ ይሁዳት ለብሴ ሞቱማን ዋቃ ያቴራቲ ያደገራ ከሰኒ ጌት ደረታ ጀቴ አሜን። ኢየሱስ ጌታ ነው። ቅድም ሉቃስ ወንጌል ላይ የእግዚአብሔር ቃል ምን ስለነበረ በመልአኩ በኩል አትፍራ፣ ኢየሱስ ጌታ ነው። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ብዙዎችን የተዘጋጁትን ምን ያደርጋል? ወደ እግዚአብሔር መንግስት ሃሌሉያ ይሰበስባል ወይም ይጠራል። የእግዚአብሔርን መንገድ የጌታን ጥርጋ ያቃናል ብሎ ሲነግረው አይተናል። ይሄንን ቃል ተፈጽሞ ማቴዎስ ወንጌል ላይ እናገኛለን። ልክ አሁን ቃሉን እንዳነበብነው ማለት ነው። ሰገሌና ቀዮ ገራ ኤርገማሳትን ሉቃስ ወንጌል ረቲ ማልተቹ ቱሬ ይጣ ሙዳን ቀኝ ይጣ ሰገሌ ዋቀዮ ዘለም ይጣ ወረለጠን ታኒ ቀጀለ ገራ ሃሌሉያ ሰበራ ቀዮ ገራ መና ቀዮ ትትደብሱ ወረጉዳ ለጴሳኒ ወረደለት ገረደለት አንዴውታ ይጣ ሙዳን ቀምጣኤ ዋቀዮ ሰገሌታቲ ገራ ገማታቲ ገራ ዘካርያስ ጊዜ ተፈታርግና አስረት ገሩ ራውቆቴት አርግና ኢየሱስ ጌታ ነው። ቁጥር 11 ላይ እኔስ ለንስሐ በውሃ አጠምቃቸዋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። ስለማን እየመሰከረ ነው? ዮሐንስ ስለ ክርስቶስ እየመሰከረ ነው። ስለ ኤኒት ኡጋባጅራ ዮሐንስ ያይ ክርስቶስ ኡጋባጅራ አኩመ ሰገሌን ዋጭዮ እኒ ሰገሌሳቲ ሃሌሉያ ሰበዋ ቀዮ ይንዴርሳ መጀቴርሳቸው ደቹራ ተረት አንሌረ አናና ወደ እሁ እኒ አነጫላ አንገሩ ሃሌሉያ ሲጤ ጫማ ሳትለጥቁን
ላለሉ ኢየሱስ ጌታ ነው። አንብሻን ስንጩባ እምን ፈሩ አብያቲ አብጃን ስንጩባ ሃሌሉያ ክብር ለኢየሱስ ይሁን። ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣ ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳት ያጠምቃቸዋል። ኢየሱስ ጌታ ምን እያደረገ ነው? ልክ የእግዚአብሔር ቃል በመልአኩ በኩል እንደተነገረው የብዙዎችን ልብ ወደ እግዚአብሔር እየመለሰ ነው። ሃሌሉያ! የመንገዱን ጽርጋ ኢየሱስ ጌታ ነው እያስተካከለ ነው። የሰዎችን ልብ እያዘጋጀ ነው ያለው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል የታመነ ነው። ክብር ለኢየሱስ ይሁን። እኔ ሃሌሉያ በጣም ይገርመኛል። መልሹን በእጁ ነው። አውድማውን ፈጽሞ ያጠራል። ስንዴውን በጎተራ ይከታል። ገለባውን ግን በማይጠፋ እሳት ያስቀጥራል። ሃሌሉያ! ዮሐንስ እዚህ ቦታ ላይ ቆሞ የእግዚአብሔርን መንግስት ለእስራኤል ልጆች ሲሰብክ እናያለን። ልክ እንደ እግዚአብሔር ቃል መጀመሪያ ለዘካርያስ እንደተነገረው ሃሌሉያ መንሹ በእጁ ነው። በማን እጅ ነው? በክርስቶስ እጅ። ሃሌሉያ! ስንዴው ማን ነው? እኔና እናንተ ነን፣ የእግዚአብሔር ልጆች። ሃሌሉያ! በጎተራ ይከታል ክርስቶስ። ሃሌሉያ! በክብር በቀኙ ያስቀምጠናል። ለእግዚአብሔር ክብር የማይጠቅሙትን ሃሌሉያ ኢየሱስ ጌታ ነው። በምድር ተታለው ክርስቶስን ያልተቀበሉት ደግሞ ሃሌሉያ ልክ የእግዚአብሔር ቃል እንዳለው ገለባዎቹ እነሱ ናቸው። ሃሌሉያ! ስለዚህ ምን ያደርጋል? ገለባውን በመንሹ ከለየ በኋላ ስንዴውን በጎተራ እንደሚከት በክርስቶስ መንግስት ያላመኑትን ደግሞ ወደ ውጭ እንደሚጣል ሃሌሉያ ዮሐንስ እዚህ ጋር የእስራኤል ልብ ሲያዘጋጅ እናያለን። ክብር ለኢየሱስ ይሁን። እዛው ሉቃስ ወንጌል ላይ ተመልሰን አሁንም እናያለን። ስለዚህ የመጀመሪያው ነጥባችንን እያጠቃለልኩ ነው። ቃሉን በጥንቃቄ ማስተዋል ይኖርብናል። ክብር ለኢየሱስ ይሁን። ነጥባችን ቃሉ በጊዜ ይፈጸማል። ክብር ለኢየሱስ ይሁን። የትኛው ቃል? እግዚአብሔር የገባል ቃል ዋዳን ዋቀዩ ሲገለሱ የሮሳኤል ገቴ ይራወጣል። ሃሌሉያ! ስለዚህ የሮስን ደግሞ የኔ አማ ሃሌሉያ በቃንጎታ ኤብሳሙ ዘካርያስን መልአኩ ይህንን ካለው በኋላ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን በጽድቅ በጥበብ ይመልስ ዘንድ በኤልያስ መንፈስ በኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜ አርጅታለችና ይህን በምን አውቃለሁ? ሃሌሉያ! ኦሮምኛውን ታነብልኛል ወንድሜ? saba Israa'el keessaas danuu gara Waaqayyo gooftaa isaatti deebisee isaanin fida. Inni hafuuraa fi humna Eeliyaas raajichaa qaba ture in argata. Yesuus ጌታ ነው። egaa saba Waaqayyo sagalee kana keessatti Zakkaariyaas nama muudaan qabne jennee duratti argineerra. kanarrattis ደግሞ saba Waaqayyo tajaajilaa jira, mana Waaqayyo tajaajilaa jira, garuu gidoon isaa bu'ee jira. haala hundumaa ilaalaa kan jiru haala akka haadha manaasaa umurii haadha manaasaa ilaalaa jira malee gocha Waaqayyoo ilaalaa hin jiru. Maqaan gooftaa eebbifamu. Yeroo tokko tokko jiruu keenya keessatti wanta akkanaa kana sun mudata. Odoo Waaqayyoo sagalee isaa ajaa'iba አንዳንድ ጊዜ በሕይወታችን ውስጥ እንደዚህ አይነት ነገሮች ይፈጸማሉ። ዘካርያስን ስናየው በአገልግሎቱ ካህን ነው። የእግዚአብሔርን ሕዝብ የሚያገለግል ነው። አገልጋይ ማለት ነው። ካህን ማለት ሃሌሉያ እንደ እግዚአብሔር በእስራኤል ሥርዓት ብዙዎችን በእስራኤል ሕዝብ መካከልና በእግዚአብሔር መካከል ከክርስቶስ በፊት ማለት ነው በአዲስ ኪዳን ውስጥ ሳይሆን በብሉይ ኪዳን ውስጥ መካከለኛ ነበሩ። አንድ ካህን ማለት በእግዚአብሔርና በሕዝብ መካከል ሆኖ የሚማልድ ማለት ነው። ያ ማለት
ትልቅ የቃል መረዳት አለው ማለት ነው። እዚህ ላይ ግን ስናይ ዘካርያስ በሁኔታዎች ላይ ቆሞ ምን እያለ ነው? እኔ በምን አውቃለሁ? ኢየሱስ ጌታ ነው። ሚስቴ አርጅታለች፣ የኔም እድሜ ሄዷል። ስለዚህ ይሄ እንዴት እንዲሆን እኔ በምን አውቃለሁ? ሸኪት ሰከሰ ጅረጀቹራ ለጤሳ ከሰ ሸኪ ጅራ ሰገሌን ዋቀየ ገሩ ሰገሌ ኮ ጂሮ ኤጌራወት ኢሰያን አመኔት ዋን እንቁጣኔት አመድት ማንታታ ዲዳታታ ወይ ድበተኤ ሰገሌን ዋቀዩ የሮሳ ኤጌ እንመራወት ሃሌሉያ ዋቀዩ የሮ ኤጌ መኮና ራወት ዳሜ ኢየሱስ ጌታ ነው። እግዚአብሔር በጊዜው ነገርን ውብ አድርጎ ይሰራል። በዚህ ኢየሱስ ጌታ ነው። ስለዚህ እግዚአብሔር ውብ አድርጎ የሚሰራበት ሰዓት ደግሞ ሩቅ አይደለም፣ አሁን ነው። የእግዚአብሔር ልጆች ይሄ ቃል የታመነ ነው። ለዘካርያስ ይምጣ እንጂ እግዚአብሔር ይሄንን ቃል ዛሬ ለኔና ለእናንተ ሲያስተምር ሊፈጽም የደረሰው ነገር አለ ማለት ነው። ክብር ለኢየሱስ ይሁን። በእኔና በእናንተ ቤት ውስጥ እግዚአብሔር ዛሬ ጊዜው አሁን ነው። ሃሌሉያ። ምን የሚያደርግበት የሚፈውስበት ጊዜ አሁን ነው። በልጆች የምትባረኩበት ጊዜ አሁን ነው። ሃሌሉያ። በመልካም ጋብቻ የምትባረኩበት ጊዜ አሁን ነው። በመልካም አገልግሎት የምትባረኩበት ጊዜ አሁን ነው። በእግዚአብሔር ቤት ውስጥ በቅድስና የምትቆሙበት ጊዜ አሁን ነው። ሃሌሉያ። አትጠራጠሩ። የልጅነታቸው አምላክ ዛሬም በስራ ላይ ነው። ኢየሱስ ጌታ ነው። ትናንትና እግዚአብሔር በቤት ውስጥ ታገለግላለህ ብለህ ቆይተህ ሊሆን ይችላል። ጊዜው ደርሷል። ኢየሱስ ጌታ ነው። እስቲ ከጎናችሁ ያለውን የምታገለግሉበት እግዚአብሔርን ሃሌሉያ የምትሰማበት ጊዜ ደርሷል በሉት እስቲ። ሃሌሉያ። ኢየሱስ ጌታ ነው። ቃሉ የታመነ ነው። ስለዚህ ዘካርያስ ምን ውስጥ ገባ? መጠራጠር ውስጥ ገባና እኔ ይሄንን በምን አውቃለሁ? እንደ ዘካርያስ አምሮ ጊዜው አሁን አይደለም፣ ጊዜው አልፏል። ኢየሱስ ጌታ ነው። መቼ? በወጣትነት ዘመናቸው አካ እላልከ ዘካርያስ ጀሮን ደርቤ ጅራ። ኢየሱስ ጌታ ነው። ኤክስፐርት ሰጀም ሰጀቹራ ገሩ ዋቀየ ሁንድረቲ ጀሮን ደርቡን ጅሩ ኢየሱስ ጌታ ላይ ዋቀየ ሀረረ ጉዳዳ ሰገሬን ዋቀየ ሀረረ አመንናዳ ኤክስፐርት ናንቹሩ አዱኛ ተሰመለ ዋቀየ ብራሉት ሃሌሉያ። ሰገሬን ዋቀየ አመንናዳ። ስለዚህ አካ ሀለሳትቲ አካ ላልከሳትቲ አካ ቤኩንሰ ሳትቲ ኤልሳቤጥ ገለግአቹሩ ሽረደር ጅራ አነረስ ደርቤ ጅራ ከናከልተንቤ ካጀቻ ጅራ መቃን ጎፍታ የዱታው ዋቀየ በሩ መጽሐፈ ቅዱስ ከሰቲ ያዘካርያስ ሶዳትኒ ሙጣ ገለተ ይዲስኒ ሙጣ አከሚ አከገለተ እትነቱረ ከነዘከና ደርቤ ማንጀሬ አከልተንቤ ካረ የምስራች ስልትኛ ዋቀየ ከሌሰ ስልትዱበቴ ዱብንቸ ሳንሳስ ሲንጀላቱረ har'as sagaleen fugun koota'uu akkamitti beekare warra jettanii keessumaa fudhadhu maqaa gooftaa Yesuusiin haleluyaa. Keessumaa fudhadhu waliin jedhame haleluyaa. Keessumaa fudhadhu sagaleen hunarra dhufe kun an eenyutu simeefi keessumaa fudhadhu maqaa gooftaa Yesuusiin. Gooftaan Yesuus Kiristoos mana kee fayyisuudhaaf ala kee fayyisuudhaaf tajaajila kee fayyisuudhaaf gara mana kee dhufee jira. akkuma ergamaan waaqayyoo gara Zakkaariyaas dhufee waaqayyo har'a sagalee isaatiin gara kee dhufee jira. Gooftaan keenya Yesuus Kiristoos gara tajaajila keenyaa dhufee jira. Gara bara keenyaa dhufee jira. Gara biyya keenyaa dhufee jira. Maqaa gooftaa Yesuusiin sagalee kana amaniitii fudhadhu. Haleluyaa. Yesuus geetaa ነው። ስለዚህ sagaleen waaqayyo akkuma dubbate akkamitti beekare waaqayyo ይረድ ራወቱን ቤት ሃሌሉያ። መላኩም ኢየሱስ ጌታ ነው። ሰገልማ ከነ ከሰቲ ሉቃስ ወንጌል ምዕራፍ 1 ሙሉን ስናነብ ማርያምን እናገኛታለን። ክብር ለኢየሱስ ይሁን።
ማርያም በእግዚአብሔር ፊት እንደነበረች መጽሐፍ ቅዱስ ይናገራል። ይሄ ለዘካርያስ የምስራችን ያበሰረው መልአክ ሄዶ ሰላም ላንቺ ይሁን ወንድ ልጅ ትወልጃለሽ ስትባል አንድ ነገር ብቻ ነው የተናገረችው። እኔ ወንድ ልጅን አላውቅም፣ ይህ እንዴት ይሆናል? ኢየሱስ ጌታ ነው። መልአኩ ሲመልስ እንዲህ አላት፣ ቅዱስ መንፈስ ወደ አንቺ ይመጣል፣ በአንቺ ላይ ይጸለይልሻል። ኢየሱስ ጌታ ነው። ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትያለሽ። ጌታ ሆይ ዳራ እንደምን ያዩንልን እንደ ቃል ይሁንልን። ኢየሱስ ጌታ ነው። አመንታላን ፍቀቴ ጎፍታ ከኝ ኢየሱስ ክርስቶስ ንደስ ሃሌሉያ መቃ ጎፍታ መቃ ኢየሱስ ዲ ዋቀየ ጊዜ ተገለታ ትምትልበቱ አመንታላን ፍዳ ሃሌሉያ ቀጀሉማ ዳን ፍዳ ዋቀየ ዱቢሳ ከሰቲ አመነማላ የረከኛስ ዲማጅራ ቀርጢ ሰደፋላላ የእግዚአብሔር ቃል በትክክል ስትሰማ ነገር ይፈታል። አሜን። ጆሮ ሰገሌ ዋቀዮ ስርት አከፈቹ ደቀብዱ ዋቀየ ዋጆቴ ሰራዋ እንዲ ከነሰት ያላ ይደለቱን ይከሙ ደቀዋ ሰገሌን ኩን አስማ ሉቃስ ወንጌል ላይ እናገኛለን። ኢየሱስ ጌታ ነው። ሉቃስ ወንጌል ምዕራፍ 1 ከቁጥር 63 እስከ 64 እናገኛለን፣ እናነባለን። ወንድማችንም ኦሮምኛውን ያዘጋጅልናል። ክብር ለኢየሱስ ይሁን። ዘካርያስስ ዋን irratti caafu akka isaaf kennaniif gaafate maqaan isaas Yohaannis jedhama jedhee caafnaan hundumti isaanii raajeffatan. Achumaan Zakkaariyaas arrabni isaa hiikamnaan dubbachuu danda'e. Hundumaa duras Waaqayyoon galateeffachuu jalqabe. Ameen. ኢየሱስ ጌታ ነው። አሁን ዮሐንስ ተወልዷል። ክብር ለኢየሱስ ይሁን። አሜን። ብርሃናም ለምኖ ስሙን ዮሐንስ ብሎ ጻፈው። የላኛውን ነጥብ እመጣበታለሁ። ክብር ለኢየሱስ ይሁን። ለምን ብራና እንደለመነ በኋላ ላይ እንመጣበታለን። ለጊዜው ግን ይሄንን ቃል አብረን እናያለን። ብራና ለምኖ ስሙን ዮሐንስ ብሎ ጻፈው። ሁሉም አደነቁ። ያን ጊዜ አፉ ተከፈተ፣ ምላሱም ተፈታ። እግዚአብሔርንም እየባረከ ተናገረ። ኢየሱስ ጌታ ነው። ለጎረቤቶቻቸው ሁሉ ፍርሃት ሆነ። ይህ ሁሉ ነገር በይሁዳ ተራራ ሀገር ሁሉ ተወራ። የሰሙት ሁሉ እንኪያ ይህ ሕፃን ምን ይሁን እያሉ በልባቸው አኖሩት። የጌታ እጅ ከእርሱ ጋር ነበረችና። ክብር ለኢየሱስ ይሁን። አርቱ ዋቀየው ወጅኒን ቱርቴ ይሰጅኒን ቱርቴ ዘካርያስ አፋንሳ አንጾኔ ኤርገማን ዋቀየው እሰስዱበቴ አመኔ ፍዳቹ ሳዲዱ ሰረቲ የረዳት ማልታ ተደሪ አፋን ከን ዱበቱ አማዋን ወንተነን ስትዱበቴ ወይ ደግሞ ወንተ ዋቀየው በረከት ስትዱበቴ አና አርክቱቲ አፋን ከን ዱበቴ ኤሪቴ ለመቃጎታ መቃ ኢየሱስ ዲ እቺ ሰዓት አርኬ ሀቲመና ሳኡል ፈቴ ሃሌሉያ ጊዜሽን እነፍቀቱ አርኬ እታ ዋቀዮ አመንማ ደረ አኩመ ዋቀዮ በረከማሳቲ መቃትነሰን መቃንሳ ዮሐንስ ሃሌሉያ ዋቀዮ ወጅኒን ወንጀል ሃሌሉያ እግዚአብሔር ቃል ጋር ተስማማን። ምን እግዚአብሔር እንደተናገረው ስሙን ዮሐንስ ትላለህ ብሎ ያወጣው ዘካርያስ አይደለም። የእግዚአብሔር ልጆች ልብ ብላችሁ እንድታዳምጡኝ ይፈልጋለሁ። ራሱ በመልአኩ በኩል እግዚአብሔር ነው የዮሐንስን ስም ያወጣው። ዘካርያስ እየሰራ ያለ የመስማማትን ሃሌሉያ መጀመሪያ አልተስማማም፣ ይዛ ሆነ ስስናማ እግዚአብሔር ነገሩን ፈታው፣ አንደበቱን ፈታው። ሃሌሉያ በጌታ በኢየሱስ ክርስቶስ ስም እንደ እግዚአብሔር ቃል ተስማምተን መራመድ ስንጀምር ዘመናችን ይፈታል፣ አገልግሎታችን ይፈታል፣ መንፈሳችን ይፈታል። ሃሌሉያ ኢየሱስ ጌታ ነው። ከዓለም መፈታት እንጀምራለን፣ ከዓለም ስርዓት መፈታት እንጀምራለን። ኢየሱስ ጌታ ነው። መፈታት ብቻ አይደለም፣ የኛ መፈታት ለሌሎች መፍትሄ ነው፣ ለሌሎች መደነቅ ይሆናል። ሃሌሉያ በዮሐንስ እንደተደነቁ በጌታ በኢየሱስ ክርስቶስ ስም አንተ ብቻ ጸንተህ ቆም፣ ከክርስቶስ ጋር ተስማማ እንጂ በማለት ብዙዎች ይደነቃሉ። ሃሌሉያ ኢየሱስ ጌታ ነው። አንተ ቆመህ እግዚአብሔርን በምታገለግልበት ሰዓት
ባለህበት መስሪያ ቤት ባለህበት ጎረቤት እግዚአብሔር ስላንተ ሃሌሉያ ይመሰገናል። ክብር ለኢየሱስ ይሁን። አንተ ግን ልክ እንደ ዘካርያስ ከእግዚአብሔር ቃል ተስማማ። ያሰበያ ቀዮ ስልጠና ድብያ ቀዮ ወጅኒ ሃሌሉያ ወልካት ኢየሱስ ጌታ ነው። ስለዚህ ሃሌሉያ ክብር ለኢየሱስ ይሁን። አንዳንዴ ነገር ሲዘገይ ለክብር እንጂ ሃሌሉያ ለውርደት አይደለም። ኢየሱስ ጌታ ነው። ዮሐንስ ስናየው ዘግይቶ የተወለደ ሲሆን ሲመጣ ግን በክብር የተገለጠ ነው። ኢየሱስ ጌታ ነው። ይሄ ምንድነው? ጎረቤቶቹ ምንድነው ያለበት? ኤልሳቤጥ እና ዮሐንስ በኋላ ይቅርታ ዘካርያስ ሳይስማሙ በስሙ ላይ ተስማምተዋል። ዘካርያስ ብራና ወስዶ ከመጻፉ በፊት እናቱ ዮሐንስ ይባላል አለች። ጎረቤቶችና ዘመድ አዝማድ አይ ከንቺ ወገን በዚህ ስም የተጠራ የለምና ዮሐንስ ትሉ ዘንድ አይገባም አሉት። ኢየሱስ ጌታ ነው። ይሄኛውን ነጥብ እንመጣበታለን። ነገር ግን ዮሐንስ ብራና ወሰደና ዘካርያስ ብራና ወስዶ የልጁን ስም ዮሐንስ ክብር ለኢየሱስ ይሁን። አሁን በመስመር ውስጥ ገብቷል። አሁን በእግዚአብሔር አጀንዳ ውስጥ ገብቷል። እግዚአብሔር በመስመር ውስጥ ዝቅ ሲገባለት አፉን ፈታ። ሃሌሉያ! ይዛ ነበረ አፉ ተከፈተ። ሃሌሉያ! ትናንትና አይናገርም ሰዎችን የእግዚአብሔር ቃል ሲናገር ከቤተ መቅደስ ሲወጣ አፉ ይዛ ስለሆነ ምዕመናንን እየጠቀሰ ያልፍ ነበር እንጂ አይናገርም ይላል። ዛሬ ግን አፉን ከፍቶ እግዚአብሔር ትልቅ ነው አለ። ሃሌሉያ! ይህንን ቃል እንዴት እግዚአብሔርን እንዳመሰገነ አብረን እናያለን። ክብር ለኢየሱስ ይሁን። አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ እንዲህ አለ። የእስራኤል ጌታ አምላክ ይባረክ። ጉብኝቱ ለሕዝብ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት እንደተነገረ ብላቴናው በዳዊት ቤት የማዳን ቀንድ አስነስቷል። አሁን ኢየሱስ ጌታ ነው። ስለ ዮሐንስ ብቻ አይደለም ዘካርያስ እየተናገረ ያለው ስለ ክርስቶስ። ሃሌሉያ! ከዳዊት ዘር የሚወለደው ማን ነው? ክርስቶስ ነው። እርሱ ደግሞ ለሕዝብ ሁሉ ቤዛ ይሆናል። ስለዚህ በትንቢት ነው እየተናገረ ያለው። ማዳኑ ከወደረኞቻችን ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባቶቻችን ለአብርሃምን የማለውን ማላው ቅዱስ ኪዳኑን አሰበ። ለአብርሃም ምን ብሎት ነበረ? ከዘሩ የሚወጣው ሃሌሉያ ሕዝብን ሁሉ የሚባርክ ሃሌሉያ ዓለምን የሚያድን ነው ብሎ እግዚአብሔር ሃሌሉያ በአብርሃም በኩል ከአብርሃም ጋር ቃል ኪዳን ነበረው። ስለዚህ ቃል ኪዳኑ የሚፈጸምበት ሰዓት ደርሷል። ዮሐንስ ተወልዷል። ሃሌሉያ! ክርስቶስ በቅርቡ በምድር ላይ ይወለዳል። ያ የምስራች የሚፈጸምበት ጊዜ ነው። ሃሌሉያ! ስለዚህ ደግሞም አንተ ሕፃን ሆይ ልጁ የልዑል ነቢይ ትባላለህ። ቅድም ምን ብሎ ነበር? ድረስ ማልጀዴ ሙጫን ኩን ሙጫ ዝንዴ አመቱ ወሲ ሙጫ ነማዋ ባዬ ገራ ዋቀዮ ፊዱ ጀናን አላከሚታም ቤካ ጀቻ ቱር አመሞ ላጋ ዋቀዮ ኬሰ ገሌ ገረ ዳንዲ ዋቀዮ ረገሌ ሙጫሳ ኤብሳ ጅራ። ኢየሱስ ጌታ ነው። ደግሞም አንተ ሕፃን ሆይ የልጅ ነቢይ ትባላለህ። ማዳኑ መንገዱን ልትጠርግ በጌታ ፊት ትሄዳለህ። ኢየሱስ ጌታ ነው። ሃሌሉያ! ስለዚህ ሕፃኑንም እየባረከ የክርስቶስን መምጣት እየሰበከ ነው በጌታ በኢየሱስ ክርስቶስ ስም። ሃሌሉያ! የእናንተ መፈታት ለሌሎችም ወንጌል ነው። ያንተ መፈታት ለሌሎች የወንጌል ስብከት ነው። ኢየሱስ ጌታ ነው። ኖሮ መልኬ ሂከሙ ወረብራዲት ወንጌል ለለዋጅ ተጀቹላ ኖሮ ተዳጅልከ ሂከሙ ወረብራዲት ወንጌል ለለዋጅ ተጀቹላ መቃጎፋ መቃ ኢየሱስ ዲን መልከሰን አልከሰን ተዳጅልከሰን አኩመ ዘካርያስ አባን ሳይከለ ሂከሙ ወርከሰና ሂከሙ በኢየሱስ ክርስቶስ ስም። ሃሌሉያ! ወረኤት ተንታ መቃጎፋ መቃ ኢየሱስ ዲን። ስለዚህ ሰገሌ ከነረቲ ዘካርያስ ኢልመሳት ጊዜ ኤብሱ አርጊና ሃሌሉያ! መቃን ጎፋ ኤብሰሙ
ሰበዋ ቀዮ ዋቀዮ ዲራ ቀባ ጄሮ ኡልፍናን ገረ ኬሳ ኡፉ ቀባ ሀለ ኬሰን ነሞተ ወጅኒን ወሊን መዳንስና ወይም ደግሞ ነገራችሁን ከሰዎች ጋር አታወዳድሩት። አንድ ታሪክ እነግራችኋለሁ። ኢየሱስ ጌታ ነው። ዝናብና ውሻ ጓደኝነት መሰረቱ። ኢየሱስ ጌታ ነው። ከዛ በጣም ጓደኝነታቸው ጠብቆ ባለበት ሰዓት ሁለቱም ምንድነው እርግዝና ለእንስሳትም ይባላል ይቅርታ አድርጉልኝ እና ሁለቱም አረገዙ። ውሻም ዝሆኗ። ኢየሱስ ጌታ ነው። ውሻ በባህሪዋ በ3 ወር ነው የምትወልደው። ስለዚህ 3 ወሯ ሲያልቅ ውሻ ቡችሎች ወለደች። ኢየሱስ ጌታ ነው። ጓደኝነታቸው እየቀጠለ ሌላኛው ዙር ላይ ሌላ ቡችሎች ወለደች። ክብር ለኢየሱስ ይሁን። የዝሆን እርግዝና ግን እንደተጠበቀ ነው፣ አልወለደችም። ሶስተኛ ዙር ላይ ሌላ ቡችሎችን ትወልዳለች። ልክ ሶስተኛ ላይ ስትደርስ ለጓደኛዋ ዝሆን ሆይ እኩል ነው ያረገዝነው፣ እኔ ግን ይሄ ብዙ ልጆች አሉ፣ ያንቺ እርግዝና አይታይም፣ ያንቺ ፍሬ አይታይም፣ ልጅሽ የት አለ ብላ ጠየቀችው። ኢየሱስ ጌታ ነው። ዝሆን ምን ብላ ብትመልስ ጥሩ ነው? የኔ አንዱ ብቻ መሬት ያነቃንቃል። ኢየሱስ ጌታ ነው። ስለዚህ በጊዜው በሰዓታቱ መሬትን የሚያነቃንቅ አንድ ዝሆን ወልዳለሁ አለች። ክብር ለኢየሱስ ይሁን። ጀለያ ቀየ የራሳትቲ ኢሰለፈሰቾስ ዋቀዮ ስሚከና ሃሌሉያ ለሞታችን ወይም መዳችስና ኢየሱስ ጌታ ነው። ሃሌሉያ 9 እንኳን 3 እንኳን ብትል አንድ ዝሆን ሃሌሉያ 9 ይሸፍናል። የእናንተ ነገር በክብር ነው። የእናንተ ግን የዘገየ ለክብር ነው። ክብር ለኢየሱስ ይሁን። አንድ ዝሆን እርግጠኛ ነኝ እነግራችኋለሁ። በሆነ አጋጣሚ እዚህ አካባቢ ቢሆን ብዙ መቶ ውሾች ቢሆኑ የሰው አይን ሁሉ የሚያየው ዝሆኑን ነው። ክብር ለኢየሱስ ይሁን። ዝሆን በባህሪዋ በአንድ ዓመት ከ6 ወር ነው የምትወልደው። የእርግዝና ውሸት ነው ማለት ነው። እግዚአብሔር የገባልን ቃል ስለዘገየ ውሸት ነው ማለት አይደለም። ሰገሌን ዋቀየ ወንትረ እንዋቀየ ስትግበት ሰረገችዎች የሮ ቀባ የሮ እንትና የሮ ከበጃ ሙላች የሮ ሃሌሉያ ኢየሱስ ጌታ ነው። እጋ ዳተኛ ይራንዳና እሳን አረባየተን በሩትን ተጣላ መቃጎታ ኢየሱስን እሳን አረብ ይርቲ ሃሌሉያ እሳጅሩ ስንተራራ ሃሌሉያ በሩትን ተጣላ ኢየሱስ ጌታ ነው። አኩመ ታሪሱን አርግቶን ጓደኝነታ ማጀተና ይጅራቲ ኤሰጅራዬ ካንተ ውጫኒ አኒ ጆሌ ባየ በረከራ አኒ ባየ ተረደርበጅራ ከእርፍከ ኩልን ሙልአቱ ኤስመጅራ አጀተ ዲዳሽ ይዙ በርሃቴ ሃሌሉያ አርግዳ ማግዲን ኮንቱ ካንኮ ተኮ ብቻ ለፈሰሶታ ሃሌሉያ አንተ ሰሪ ተኩቻ ጋራ ዮሐንስ ተኩጋራ እስራኤል ከሰጆለ ባየት ቱረ ከሩ ኢየሱስ ጌታ ነው። ዮሐንስ ተኩቻ አለ እን ሃሌሉያ ሁሉ በተሰጥ አለተ እን አርጅኩት አለተ ሃሌሉያ የምስራች ነግራችኋለሁ። እግዚአብሔር ልጆች ነገራችሁ በልዩ ልዩ ነገር የተገያባችሁ በስራ እየተገየባችሁ ሃሌሉያ እግዚአብሔር አምላክ በክብር ወደ እናንተ ይመጣል። ኢየሱስ ጌታ ነው። አንድ የሚያነቃንቅ አንድ እግዚአብሔርን ክብር የሚገልጽ እግዚአብሔር ጊዜውን ጠብቆ በክብር ወደ እናንተ ይመጣል። ክብር ለኢየሱስ ይሁን። ሃሌሉያ አንተ ተኮት መጣራዳኔ ያንተ አንዱ ውጪ ነው በርዱስ ኢየሱስ ጌታ ነው። ሃሌሉያ ተበዛ አይደለም። ክብር ለኢየሱስ ይሁን። በመጽሐፍ ቅዱስ ታሪክ ውስጥ የሳሙኤልን አወላለድ እናስታውሳለን አይደለም? ብዙ ጊዜ አልቅሳለች። ኢየሱስ ጌታ ነው። እናቱ በጣምቱ ምክንያት ብዙ ጊዜ ሃሌሉያ ብዙ ጊዜ እግዚአብሔር ወይ የሰማኝ አይደለህም ወይ ብላ አልቅሳለች። አንድ ሳሙኤል ግን የእግዚአብሔር ድምፅ በጠፋበት ሰዓት መድኃኒት ሆኖ ተገኘ። የተለቀሰበት ሳሙኤል ሃሌሉያ
ናት አብዲ ከተ ያራ ቀኝ የሆነ አርግታ ነብች ሱንለ ያ ሊቱን ለመችን ከአማየልቲ ኢሳኡት ከራፍራ ፈገስ ገደ አመት ቆስቱ ጆለ አብዴው ዋቀየቱ ድረስ ቦያቱት ሳሙኤል ጊዜ አለቱ ገሩ ሃሌሉያ እን ፍርማታ ፍዴት አሜን ሰበእስራኤል ጅቱት ፍርማታ ፍዴት አንተ ተኩለት ፍርማታ ሃሌሉያ ኢየሱስ ጌታ ነው አጥይታ ኡማርላላ ሰዎች ትናንት በሚያውቁሽ ማንነት እንዲያውቁሽ አትቀድላቸው ወይ አትቀድላቸው ኢየሱስ ጌታ ነው ክብር ለኢየሱስ ይሁን እዚሁ ከኢየሱስ ጌታ ነው ሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሬ 58 እስከ 61 ያለው ቃል አነባለሁ ወንድሜ ኦሮምኛውን ታዘጋጅልኛለህ የኤልሳቤጥ የመውለጃ ጊዜዋ ደረሰ ወንድ ልጅም ወለደች ጎረቤቶቿ ዘመዶቿ ጌታ ምሕረቱን እንዳገነነላት ሰምቶ ከእርሷ ጋር ደስ አላቸው ምንም ምሕረቱን እንዳገነነላት እናቱ ግን መልሳ ኢየሱስ ጌታ ነው 59 አነባለሁ 8ኛ ቀን ሕፃኑ ሊገርዙት መጡ አባቱም ሰምቶ ዘካርያስ ሊሉት ወደዱ በአባቱ ስም ኢየሱስ ጌታ ነው ምን ሊሉት ወደዱ ዘካርያስ እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች 61 ላይ እነርሱም ከወገንሽ ማንም በዚህ ስም የሚጠራ የለም አሏት ኢየሱስ ጌታ ነው ኤልሳቤጥ የሮንዳው ሰሸገኛን ኢልመዴሴ ኦሎኒ ሼቲ ፊፍሮኒ ሼ አራራ ጉዳ ጎፍታን ሼዳ ቡሴ ሙዳጋን ሼወችን ገመደን ጉያ ሰደን ተባይሳት ሙጪቻ ደቅነ ቀቡዳ ወርዱፈን akka maqaa abbaa isaatti Zakkaariyaas jedhanii moggaasuuf turan. Haati isaa Elsaabeet garuu waa'uu maqaan isaa Yohaannis haa jedhamu malee jettee didde. Isaan immoo firoota kee keessaa maqaa kanaan tokko illee hin waamamne jedhan. Rakkannaanis mucaa eenyuu jedhee waamuu akka fedhu abbaa isaa milikitaan gaafatanii. Ameen. ኢየሱስ ጌታ ነው። የእግዚአብሔር ልጆች ቀድሞ አብረን ስንማር የዚህ ልጅ ስም ያወጣው ዘካርያስ ሳይሆን ማን ነበረ? ሙጫላ የት መቃባቴ ዱራዱርሴ ዘካርያስ ነው ዋቀዩት መቃባቴ ዋቀዩት ገር እርገማታቲ መቃባቴ ሰገሬ ከነ እነዚህ ጎዳታ መቃፋት ዮሐንስ ጀቴ ዋን ታይደ አልትዱበት ዋቀዩራ ሀርፈ ገሩ ገረምት ደብቶች በርባደኒ ገረ ከሌሳ ተልት ያዋቅ የሰባዋ ቀዩ እስልሰባዋ ቀዩት ይመለ ሰበድነት ይሞት ኢየሱስ ጌታ ነው። ስሙን ያወጣለት ራሱ እግዚአብሔር እናቱ ተስማምታ ኢየሱስ ጌታ ነው። ስሙን ዮሐንስ ስል አይሆንም ጎረቤት ዘመድ አይሆንም ካንቺ ዘመዶች ውስጥ በዚህ ስም የተጠራ የለም ዘካርያስ ይባላሉ አይሆንም ማለት እሷ ኢየሱስ ጌታ ነው። አንዳንድ ሰዎች እንደዚህ ሊያደርጉ ይፈልጋሉ። ትናንትና እዛኛ ቤት ስለነበርን ከዘመዶች ውስጥ አንድ እንኳን ጴንጤ የሆነ የለም ኢየሱስ የሚል የለም ከመለስ ልክ አይደለም ይሉናል። እኛ የእግዚአብሔር ልጆች ነን። ሃሌሉያ ጌታ ነው። ለማገልገል ጊዜ አለ፣ ለመውለድም ጊዜ አለ፣ መልካም ጋብቻ ለመፍጠር ጊዜ አለ፣ ለእግዚአብሔር ቤት ለመቆም ጊዜ አለ፣ እግዚአብሔር ጊዜ አለ። በጊዜያቱ ሃሌሉያ ነገር ሁሉ አድርጎ ይሰራል። ክብር ለኢየሱስ ይሁን። አንተ የትላንቱ አይደለም። ትላንትና ዘካርያስ ተብሎ ስለተጠራ ዘር ዘካርያስ አይደለም። ትላንትና ዘኛ ቤት ውስጥ በመልካም ስራ ስትሰራል ነበር። ዛሬ አይደለም። ዛሬ የእግዚአብሔር ልጆች ናቸው። ሃሌሉያ ሀረምን ጀምሮ ያቀሉት ኢየሱስ ጌታ ነው። ትላንትና በበሽታ ከታወቅ በጌታ በኢየሱስ ስም ዛሬ የምስራች ነግራችኋለሁ። አንተ ጤነኛ ነህ። ትላንትና መካን ነሽ፣ ዛሬ ሃሌሉያ አንቺ የሺዎች እናት ነሽ። ኢየሱስ ጌታ ነው። ትላንትና ሃሌሉያ
ለማገልገል ፈልገህ አቅማቸው ሊሆን ይችላል። እግዚአብሔር ዛሬ በመንፈሱ ካንተ ጋር ነው፣ ካንቺ ጋር ነው። ሃሌሉያ! ኢየሱስ ጌታ ነው።